ብያቸዋለሁ። ዛሬ የሚሆነው ምንድነው? ስልካችሁ ቻርጅ እያደረገ አልሞላ ብሏችሁ ለተቸገራችሁ እንደዚሁም በጣም ስሎ ሆኖ ፍጥነቱ ለተቸገራችሁ እንደዚህ በጥገና ማስተካከል እንደምትችሉ ላሳያችሁ እወዳለሁኝ። ምንድነው የሚያስፈልገን እዚህ ጋር ካላችሁ አንድ መልቲሜትር ያስፈልገናል እሱንም ኮንቲኒቲ ላይ እናደርገዋለን። ከዛ ሌላ ምንድነው የሚያስፈልገን? ዳይወድ ያስፈልገናል። የምታዩት ዳይወድ ናቸው። መለያ ቁጥራቸው N700 ይባላል። እነዚህ ዳይወድ ናቸው። እነዚህን ደግሞ ቼክ አድርገን ነው ለጥገና የምናውላቸው። በምንድነው ቼክ የምናደርገው ካላችሁ እዚህ ጋር መልቲሜትር እንዳልኳችሁ ያስፈልገናል። ኮንቲኒቲ ላይ አድርገን መልቲሜትራችንን ሜዠር ማድረግ እንችላለን ማለት ነው። እነዚህ ዋን ሳይድ ፍሎ ስለሆኑ ያ ማለት አዟዙረን ስንለካቸው ምንም አይነት ቫልዩ አይሰጡንም። ነገር ግን በዚህ መንገድ ስንለካቸው ኔጌቲቭ ካቶዱን ከኔጌቲቭ አኖዱን ደግሞ ከፖዚቲቭ አድርገን እንደዚህ ሜዠር ስናደርግ የሆነ ቫልዩ ይሰጡናል ማለት ነው። የሆነ ቁጥር ያነቡልናል። ያ ማለት ጤነኛ ናቸው ወይም ደግሞ ይሰራሉ ማለት ነው። እዚህ እንደምታዩት ሲያነብ 285 እና ከዛ በላይ ይላል። ይሄ ማለት ኖርማሊ ይሄን ዳይወድ ለዚህ ጥገና ስራ እናውለዋለን ማለት ነው። ወይም ደግሞ እንጠቀመዋለን። ኖርማል ነው። ለዚህ አገልግሎት ይውላል ማለት ነው። እንዴት እንደምንጠቀም በኋላ አሳያችኋለሁኝ። ይኸው ኔጌቲቭ ከካቶዱ ፖዚቲቭን ደግሞ ከአኖዱ አድርገን ስናገናኘው እዚህ ጋር ቫልዩ ይሰጠናል። 288 እና ከዛ በላይ ይላል። ያው ባትሪ ሎ ብሏል የመልቲሜትራችን። ለዛ ነው ባሪ የሚያደርገው ወይም ደግሞ ልዩነት የሚያመጣው ማለት ነው። እዚህ ጋር ሌላ ምን ያስፈልገናል? ጃምፐር ዋየር የሚባል አለ። ያ ማለት እነዚህን ለማያያዝ የሚረዳን ጃምፐር ዋየር አለ። እንደምታዩት ከዚህ ላይ በጥሼ ነው 2 አውጥቼለታለሁኝ ለማገናኛ የሚሆን። ሌላ ምንድነው? የተበላሸው ስልክ ያስፈልገናል ወይም ደግሞ አልሞላ ያለን ስልክ ያስፈልገናል ማለት ነው። የሚጠገነው ስልክ ማለት ነው። ይሄ ኖርማሊ እኔ ብሎኑን ፈትቼዋለሁኝ። ይሄ የማሳያችሁ የብሎን ቦታ ነው። ይሄንን ከፈታችሁ በኋላ ነው ወደ ስራው የምትገቡት። ኖርማሊ እኔ ስለፈታሁትኝ ቀጥታ ከፍተዋለሁ ማለት ነው። እንደምታዩት ከፍቼዋለሁኝ። ይሄ ቦርዱ ነው። ኖርማል ቦርዱ ነው። ይሄ ምንድነው? ይሄ ስልክ ያስቸገረኝ አሁን ቻርጅ አደርገዋለሁኝ ነገር ግን አይሞላም ብሎ ነው ባለቤቱ ወይም ደግሞ ከስተመሩ ያመጣልኝ። ይሄ እንደምታዩት ይሄ ቻርጀር አለ። ይሄ ባትሪ ኮኔክተር አለ። በመሃል አይሲዎች አሉ። ሌሎች ዳይወድ እንደዚሁም ደግሞ ካፓሲተር ፊልተር የሚያደርጉት ወይም ደግሞ ቮልቴጁን የሚያጣሩልኝ አሉ ማለት ነው በውስጡ። እነዛ ነገሮች ፌል አድርገዋል። ስፔሻሊ አይሲው ፌል አድርጓል። ስለዚህ አሁን ምንድነው የሚሆነው ማለት ነው?